እንደው ለግርማ ሞገስ ለምናምን ለቡዳ አልጋ ላይ ለሚሸና የሚባል መጽሐፍ የለም በቤተ ክርስቲያን። እሺ እሱ ጥንቆላ ነው። በቤተ ክርስቲያናችን ያለው መጽሐፍ ውዳሴ ማርያም፣ ዳዊት፣ አርጋኖን። እስቲ አርጋኖን በሉ። አባ ጊዮርጊስ ነው የደረሰው። በጣም ፍቅሯን ያሳድራል በእውነት። እዚህ መሃል ሁለት አይነት ሰው አለ። አንዳንዱ ሰው እኔ ይቅርታ አድርጉልኝ አልጠላትም፣ ግን ብዙም አይገባኝም የድንግል ማርያም ነገር የሚላል። እንዲህ ለምትሉ ሰዎች እግዚአብሔር ፍቅሯን ይጨምርልን፣ ለሁላችን ይጨምርልን። ኤልሳቤጥ ያመሰገነችው ምን ሞልቶባን ነው? ስለዚህ መንፈስ ቅዱስ ካልሞላብህ እሷ ነገር አይመጣል። ትሁት መሆን አለብህ። እታች ያለ ነገር ለማየት ማጎንበስ ያስፈልጋል። በጣም ትሁት ስለሆነች እመቤታችን ዝቅ ካላልክ አታያትም። ትዕቢተኛ ከሆንክማ ትመጣለህ። ሁለተኛው ደግሞ አይ እኔ ድንግል ማርያምን በጣም መውደዴ እንደውም በስቶብኝ ክርስቶስ ቅር እንዳይለው ለእሷ ፍቅር አብዝቼ ብሎ ደግሞ የሚጨንቀው ሰው አለ። እንደዚህ ካላችሁ እንዳትጨነቁ። የፈለገ ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን። እርሷን መውደድ ጥፋት ከሆነ የመጀመሪያ ወዳጇ ማን ነው? ልጇ ነው። እና አባ ጊዮርጊስ ይገርማቸዋል፣ በጣም እመቤታችንን ይወዳታል። አርጋኖነ ድንግልን የጻፈ ነው። እና በሕይወት ዘመኑ አፄ ዳዊት የተባለ ንጉሥ አሳስሮት ከ10 ዓመት በላይ እስር ቤት ውስጥ ማቀቀ እና በቃ ከዚህ በኋላ አልፈታም እዚሁ ነው የምሞተው ብሎ መቃብር ቆፍሮ ሊቀበር እዛ ሲጠብቅ የእግዚአብሔር ነገር ሆነና አባ ጊዮርጊስ ሳይሞት አፄ ዳዊት ሞተ ከፈረስ ላይ ወድቆ። ከዛ አንድ ሰው እየበረረ በፈረስ መጥቶ አባ ጊዮርጊስን አባታችን የምስራች አሉ። ምስር ብላ ምን ነው አለው። ሲያሰቃይ ሲያስር የነበረው አፄ ዳዊት ዛሬ ከፈረስ ወድቆ ሞተ እኮ አለው። አባ ጊዮርጊስ ስቅስቅ ብሎ አለቀሰ። ከኔ ጋር ናቸው ምዕመናን? እስቲ አሁን ሳትዋሹ ንገሩኝ። እንደው በጣም ሲያሰቃያችሁ የነበረ ሰው ዛሬ ሞተ ብላችሁ ምን ምትሉት? እሳ አትሉም? እኔ ልንገራችሁ። እኔ አትሉም እንደምትሉ ልንገራችሁ። ውይ ሞተ እንዴት ትላላችሁ? መጀመሪያ ላይ ማለት ነው። ከዛ እሱም አብዝቶት ነበር። ከዛ አፈሩን ገለባ ያደርግለት እንጂ አይደለ ሙት ወቃሽ ያድርገኝ እንጂ ብላችሁ ድጋሚ ትገሉታላችሁ። አባ ጊዮርጊስ ግን አለቀሰ። እንዴ ምን ነው ለምን ታለቅሳለህ? ሲያስርህ ሲያሰቃይ የነበረ ንጉሥ እኮ ነው አለ። ኧረ ከዚህ በኋላ 1000 ዓመት ኖሮ 1000 ዓመት ቢያስረኝ ይሻለኝ ነበረ። እንዴ ለምን? እሱ እኮ በጣም ነው የሚጠላህ አለው። አዎ እኔን በጣም ነው የሚጠላኝ፣ ድንግል ማርያምን ግን ይወዳት ነበር አለ። አባቶቻችን